ቆይ የሪል ስቴት ውል ከመፈራረማችሁ በፊት ማወቅ ያለባችሁ 3 ዋና ዋና ነጥቦች አሁን እነግራችኋለሁ። የመጀመሪያውና ዋነኛው የቤቱ የመሸጫ ዋጋ ይጨምራል ወይስ ፊክስድ ነው የሚለው ማየት ይኖርባችኋል። ይህ ማለት ቤቱን ከገዛንበት ከተስማማንበት ላይ በግንባታው ሂደት ምክንያት የዋጋ ንረት መኖር አለመኖሩ በደንብ ቼክ ማድረግ ይኖርብናል። ሁለተኛው ደግሞ ከውሉ ጋር ተያይዘው የሚመጡ አባሪ ዶክመንቶችን ማየት ይኖርብናል። ይህ ማለት የግንባታ ፍቃድ፣ የእናት ካርታው በድርጅቱ ስም መሆኑን ማረጋገጥ፣ የንግድ ፍቃድና የንግድ ምዝገባው በድርጅቱ ስም መሆኑን ማረጋገጥ ይኖርብናል ማለት ነው። ሶስተኛና የመጨረሻው ደግሞ ስለ ቤቱ ያረፈበትን ስፋት ማየት ሲሆን ይህም ማለት የተዋዋላችሁበትን ካሬ ኔት ኤሪያ ነው ወይስ ግሮዝ ኤሪያ ነው የሚለው በደንብ ማየት ይኖርባችኋል ማለት ነው። እንደዚህ አይነት ታማኝ መረጃ እንዲደርሰው ከፈለጉ ራይዝ አዲስን ፎሎ ያድርጉ። ጥያቄ ካላችሁ ኮሜንት ላይ አስቀምጡልን። ራይዝ አዲስ ፕሮፐርቲስ